ዘመንና ከብረውን በዓል ማን ነው የሚያደበዝዘው? ማን ነው የሚያዳክመው? መስቀልን በዓል የሚያደበዝዙ ጉዳዮች ምንድናቸው ሲባል አንዱ ራሱን በዓልነቱን የመስቀሉን ታሪክ አመጣጥ ሁኔታ ሳያውቁ ሳይረዱ ዝም ብሎ ማክበር። እኛ በዚህ ምድር ላይ ያፈራ ነው በካዝናችን ቆልፈን ያኖር ነው ለልጆቻችን የምናወርሰው ዘላለማዊ ርስት የለንም። ግና ከአባቶቻችን የተቀበልነው በኩራት ለልጆቻችን የምናሻግረው የማይደበዝዝ የማይከስም ብቸኛ ርስታችን ደጅ ጠናው ቆይቼ ኪዳነ ምሕረትን ተጽናናው ረሳዋ ዘኔን የአምላክና እመቤታችን ሞገሱኝኝ ቀሪው ዘመኔን ታቦት ተሸክመን የምናከብረው የመስቀል ዘመንና ከብረውን በዓል ማን ነው የሚያደበዝዘው? ማን ነው የሚያዳክመው? ማን ነው እንዲቀዘቅዝ የሚያደርግ? አስተውል ትውልድ፣ እንዳታቀዘቅዘው መቅመቅ አድርገው መቅደመቅ አድርገው። ለማን መሰለህ? ያንተ ነው። ፈሪያቱ እኛስ ካለን እስክንሞት ድረስ አለን። ደማችን ጠብ ይላል። የጥምቀት የመስቀል በዓል ደማችን እዚሁ ላይ ካልፈሰሰ በምንም ታምር አይቀር። ተወደደም ተጠላ ሃይማኖታችን አናፍርም። በሃይማኖታችን ወደ ኋላ አንልም። አይዞ ካከበርከው ትከብራለህ። ከፈራ ፈሪ እኮ አያመልጥም። ጠንቀቅ። ሃይማኖት እስከዚህ ድረስ ናት። ሃይማኖት እስከዚህ ድረስ ስለሆነች በምንም ታምር ወደ ኋላ አይባልም። ጥምቀትን የመስቀልን በዓል አደራ ጠብቁ። በዓላችሁ ይችናል። አይ ሰው ሞኙ አያሌው ሞኙ ሰው አማኙ ይላል ያገሬ ሰው። አሁን በሰማይ ያለውን ባንዲራ ማን ይጠቀልልናል ብለው ነው ይሄ አያስፈልግም የሚሉ አንዳንዶች ያልገባቸው። ደመናው ላይ የሚቀረጸውን እስቲ ማን ነው የሚያወርደው? እዚህስ ሊያወርደው ይችላል። መሰላል ሊያወርደው ይችላል። የሰማዩን ባንዲራ በምን መሰላል ሊያወርደው ይሆን? ገና አልገባውም እኮ ገና ነው። ሰው የያዘውን እየጣለ ያልያዘውን ይጨብጣል። ይቺ በዓል ለዘላለም ናት፣ አትርሷት። ከነጠቅ በኋላ መመለሻ የለም። ተጠንቀቅ። ሁለቱን የጥምቀትና የመስቀልን ደመራ በዓል አደባባይ አላከበር ነው። ይህን ድል ተጠቀምበት። ወደ ኋላ አትበል፣ አትሽሽ። ማን ልትሰጠው ነው በዓሉን? ብሰል ጥሪያቱን ያዝ። ራስህን ጠብቅ። አንተ ካልጠበቀው ማን ሊጠብቅልህ ነው? ረከብ ያንተ ነው። ጋር ተመልካቻቱን መስቀሉ ያንተ ነው። ጥምቀቱ ያንተ ነው። በዓልህ ነው። መስቀልን በዓል የሚያደበዝዙ ጉዳዮች ምንድናቸው ሲባል አንዱ ራሱን በዓልነቱን የመስቀሉን ታሪክ አመጣጥ ሁኔታ ሳያውቁ ሳይረዱ ዝም ብሎ ማክበር ልማድ ይሆናል። አንዳንዱ የሚያደበዝዘው ልማድ ያደበዝዘዋል። በጣም ከባድ ነው ልማድ። ከሰይጣን ልማድ ይከፋል። ሰይጣንን አማተው ያረቁታል። ልማድ ግን የሁሉ ጊዜ ህይወት ይመስላል። ልማድ አንዱ ችግር ይሆናል ማለት ነው። ሁለተኛው ደግሞ በዓሎችን መንፈሳዊነታቸውን ይዘታቸውን በማስለቀቅ ኮንሰርት በመስራት እንዴው በዳንኪራ በዝሙት በጫጫታ በዘፈን በዓሉ እንዲከበር ለማሰብ መሞከር እሱ በዓሉን ያጠፋዋል። እና ድንበር ማጣት ሴኩላሪስቶች ድንበር እንዲያጣ አደረጉት። በዓሉን የክርስቶስ መስቀል የበዓሉ የክርስቲያኖች መስቀል ብሎም ደግሞ ሌሎችም እንኳን ያዩ ሀብቱን የሚያደንቁበት የሚረዱበትን ይታጣና ይተውና ምን ሰማቸው ምናያቸው ነገሮች በሆን ብሎ በበዓል ቀን ኮንሰርት ማዘጋጀት ሆን ብሎ በበዓል ቀን የመጠጡን ማዘጋጀት እንዲህ አይነት ሂደቶችን እና በበዓል ቀን የስካር ቀኖች አይደሉም። ይሄ አንዱ በዓሉን ያደበዝዘዋል። በሌላ መልኩ ደግሞ በዓሎችን ፖለቲካ ይወርሳቸዋል። ማለት ቀጥታ የሆኑና የበዓልነታቸው ይቀሩና የብሔር በዓል ሊደረጉ ይሞከራሉ። አንዳንድ በዓሎች ልክ እንደ አሸንዳ ባለው እንደ መስቀል ያለው እንደ በአንድ በዓሎች ወደ የብሔር ፖለቲካ እንዲወርሳቸው ይሆናል። እሱም አንዱ በዓሎችን ያቀጭጫቸዋል። ክርስትናው ራሱ ይቃወማል። ከክርስቲያኖች ለመነጠል ራሱ ይሞከራል። ይሄ ከክርስቲያኖች እና እንደ ተራ ባህል ማለት ማየት መስቀል ባህል አይደለም። በነገራችን ላይ በዓልም ሃይማኖትም ነው መስቀል እንጂ ከሃይማኖቱ የተለየ ባህል የለም። የመስቀል ባህል የሚባለው ባህል አይደለም፣ ሃይማኖት ነው። የሃይማኖቱ መገለጫ ነው። ሃይማኖት ነፍስ እንዳለ የሚገለጸው ስንቀሳቀስ ነው። መስቀል እንዳለ ውስጣችን ላይ የምናቀው ስናከብረው ነው። ሃይማኖቱን የምንገልጥበት መንገድ ነው እንጂ ተራ ባህል አይደለም። እንደ ተራ ባህል መውሰድ ሌላ እሱ ችግር ነው ማለት ነው። እንደ ተራ ባህል መውሰድ ይሄ መስቀልን በዓልነቱን ይጎዳዋል። ልዩ ልማዶች ደግሞ በበዓል ወቅት በመስቀል ወቅት እንዲሁ እንደ ጥምቀት ባሉ ወቅቶች ልዩ ልማዶችን መጠቀም ማለት ነው። የማይመጥኑ የማይሆኑ መገለጫዎችን ያለባበስ ሊሆን ይችላል፣ የቤት ውስጥ አዘገጃጅ ሊሆን ይችላል፣
የመሳሰሉ ነገሮችን ሲያደርግ ሰው የሚጠቀምባቸው ሂደቶች ክርስትናው የማይገልጡ መስቀሉ የማይገልጡ የዕለቱን በዓል የማያስታውሱ ሆነው እናያቸው ነገሮች አሉ። ከነዚህ ሁሉ መታቀብ መጠበቅ ከቻለ መስቀል ለሚመጣው ትውልድ መትረፍ ማለፍ ይችላል ማለት ነው። ሁሉም ክርስቲያኖች ሊያደርጉ የሚገባው የመስቀል በዓል ትናንት እንደተቀበልን ዛሬ እንዳገኘነው ለትውልድ እንዲተርፍ ነው። ትናንት የነበሩ አባቶች ስለሰጡን ነው አይደለ ዛሬ ደረሰው። ዛሬ ያለን ደግሞ ጠብቀን ለሚመጣው መስጠት አለብን። ሳንጠብቀው የሚያልፍ ነገር የለም። ምክንያቱም ብዙ ጫናዎች አሉ። ሌላም የመስቀል በዓልን መሰረት አድርገው ደግሞ የኦርቶዶክሳዊ ሚዲያዎች በዓሉን የሚገልጡ ሚዲያዎች በስፋት አለመኖርና በየቦታው አለመሰራጨት እሱም አንድ ድካም ያመጣልና ባለን አቅም ሁሉ መግለጥ መቻል አለብን። ባለን በእያንዳንዱ ትንሽ ትልቅ ሳንል ከቤታችን ከጎረቤታችን ከሀገራችን ከያለንበት ከውጭም ከውስጥም ከተበተንበት መስቀሉ ሊገልጽ የሚችል ትናንትን ሊያስቀጥል የሚችል አኗኗር ማሳየት መግለጥ መቻል አለብን። እሱ ስናደርገው መስቀል ሕያው ምስክር ሆኖ እያየነው ምልክት አርማ ሆኖ ይቀጥላል ማለት ተከተል አለቃን ተመልከት ዓላማህ እንደሚባለው የክርስቲያኖች ዓላማ መስቀል ነው። ዓላማ አንጥለን ወደ የትም አንሄድ። የመስቀልን ሕይወት ጥለን ክርስቲያን ሆነን በተጋድሎ መጽናት አንችልም። መንፈሳዊ ኃይል አይኖረንም። መንፈሳዊ ኃይል የሚኖረን ሲኖረን ነው። የሚቃወሙትን ነገሮች በሙሉ ድባቡን የሚያጠፉትን ኖ ማለት መልመድ። በምድር በሰማይ ለዘላለም የማይተኩት ሁለት አካላት ናቸው። አንደኛ እግዚአብሔር አይተካም፣ አማራጭ እግዚአብሔር የለም። ሁለተኛ ድንግል ማርያም አትተካም። ዓለም ከአዳም ጀምሮ እስካሁን የተፈጠረው ሰው በጠቅላላ ቢጨፈለቅ እንኳን ድንግል ማርያምን መተካት የፀጉሯን ዘለላ እንኳን መተከተች። ከሷ በፊትም ከነበሩ ሴቶች በሷ ጊዜም ከነበሩ ሴቶች ከሷ በኋላም ከሚመጡ ሴቶች እንዳትደገም አድርጎ ነው እግዚአብሔር የፈጠራል። እንዳትተካ አድርጎ ነው የፈጠራል። ምክንያቱም ወላጅ እናቱ ናት። ከስጋዋ ስጋ ከነፍሷ ነፍስ ነስቶ ነው ያሳደገችው። እኛ በዚህ ምድር ላይ ያፈራነው በካዝናችን ቆልፈን ያኖርነው ለልጆቻችን የምናወርሰው ዘላለማዊ ርስት የለንም። ግና ከአባቶቻችን የተቀበልነው በኩራት ለልጆቻችን የምናሻግረው የማይደበዝዝ የማይከስም ብቸኛ ርስታችን እምነታችን ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ሃይማኖት የእምነታችን ጽኑ መንበር ቅድስት ቤተክርስቲያን ሲከፋን መሸሸጊያችን ናት፣ ስንደሰት ማመስገኛችን፣ ስናዝን እንባ ማበሻችን፣ ሲደክመን ማረፊያችን፣ ሰላም ስናጣ መጽናኛችን፣ ኃጢአት ሲያቆሽሸን ከፈጣሪ መታረቂያችን፣ ብቸኛ ሀብታችን ብቸኛ ርስታችን ሰላማዊት መቅደሳችን። እኛ የአባቶቻችን ልጆች ነን። የአባቶቻችንን ትእዛዝ ደግሞ ዝቅ ብለን እናከብራለን። ጥቁር ለብሰን በጾም በጸሎት የእግዚአብሔርን ምሕረት እንማጸናለን። አባታችን ሆይ ኢትዮጵያንና ሕዝቦቿን በምሕረት ጎብኛቸው እንላለን። ሁላችንም ለቤተ ክርስቲያናችን እንዲሁም ለሀገራችን ሰላም ተግተን እንጸልይ።